ቦታ ላይ ያው እንትና ሆስፒታል ላይ እንደዚህ ተለያየን ቦታ ላይ የመድኃኒት እጥረት አለ በሚባልበት አጋጣሚ ይሄን ደግሞ በግልጽና በግልጽ ያው ችግሩን ፈታለን በሚል አማካኝነት ይሄንን ሌት ተቀን ታግለን እኛም ከማህበረሰብ የራሳችንን ጉልበት ከመንግስትም እንደ መንግስትነቱ ያለውን ትብብር በማድረግ ይሄ ቅሬታና ችግር ይፈታል በማለት ይሄንን ፋርማሲ የከፈትንበት ምክንያት ነው እንትን ያለውና አንዲ ሰው በአማካይ 2.6 ጊዜ 2 ጊዜና ከዛ በላይ ጤና ተቋም ይመጣልና ይሄንን ሁሉ ሰው ስታገለግል ምናልባት በዚህ ዘርፍ ላይ ብቁ ካልሆንክ ችግር ያጋጥማል ነገ ከነገ በኋላ የመልካም አስተዳደር ችግሮች ይነሳሉ እነሱን ታሳቢ ያደረገ ስራ መስራት ላይ እጅግ በጣም ጠንክረን ለመስራት እውነት ለመናገር ጥረት ያደረግን አንዱና በመሰረታዊነት የሚነሳው በተለይ የጤና አገልግሎቱን በጥራት ከመምራት አኳያ አንዱ ቁልፍ ችግር ሆኖ እየተነሳ ያለበት ጉዳይ እንዳለ ከዚህ በፊት በነበሩትም ግምገማዎች ከዚህ አመታት በነበሩት በፊት መንግስታቶችም የተለመደ ጉዳይ ነውና እሱ ጋር መሪ ስትሆን መስራት መቻል እንዲያለበት ሐሳብ ያድርገን እየሰራን ያለንበት ሁኔታ ነው ያለው ከጥራት አኳያ አንዱ እንዳልኳችሁ ጥራት ላይ በትልቁ መስራው ከመድኃኒት አቅርቦት አኳያ የመድኃኒት አቅርቦት ምናልባት የጤና አገልግሎትን ጥራት አስጠብቅ ያለው ተደራሽነት አስጠብቅ ያለው ስትል እንዳልኩ በተቋም ደረጃ ትልቁ ጉዳይ ታካሚ የሚገናኘውና የመጨረሻ ውጤት ብሎ የሚያስበው ታካሚዎቻችን የታዘዘላቸው መድኃኒት በአግባቡ ታዘዘበት ቦታ ላይ ሲያገኙት ነው እሱ ምናልባት እንዲያልኳችሁ በአንድ በኩል ጤና ተቋማቶች አካባቢ የፋይናንስ ችግር ሊኖር ይችላል ሌሎች ቢሮክራሲዎች ሊኖሩ ይችላሉና እነሱን ለማረብ በአንድ በኩልኛ በመሪነት የተቀመጥን ሰዎች የትኛው ችግር ነው ብለን በጣም እንብሰለሰል ነበር ብዙ ጊዜ ሆነን ለመናገር ማለት ነው በቃ መሪ ስትሆን እንደዚህ አይነት ነገሮችን ካላሰብክ በጎን ካላሰብክ እንዴት ነው ችግሩን መፈታለት ነገም የመድኃኒት አገልግሎት ችግር አለ ይያልክ ስትገመግም ብትል መፍትሄ ሊሆን አይችልም ስለዚህ መፍትሄ መዘየድ መቻል አለብህና እሱን ታሳቢ አድርገን የማህበረሰብ አቀፍ መድኃኒት ቤት ለማቋቋም አስበነው ቆይተናል ማህበረሰብ መድኃኒት ቤቱን ነው ማህበረሰብ መድኃኒት ቤቱን ያው ቀድምም እንዲያያችሁት እጅግ በጣም በርካታ ነገሮች ተሟሉለት በሂደቱ ዘላቂነት አካባቢ ለነሱ የሚችሉ ችግሮችን ለመቅረፍ በቀጣይነት ምንሰራበት እውነት ለመናገር በቁርጠኝነት እንደ ተቋማችን አድርገን የምንመራው የራሳችን ልጅ አድርገን የምናየው ተቋም እንደሆነ ታሳቢ ተደርጎ በቀጣይነት ሊጎሉ የሚችሉ ማቴሪያሎች በሙሉ የሚሟሉለት ከመድኃኒት አኳያም ጤና ተቋሞቻችን ሆስፒታልን ጨምሮ የሌሉ መድኃኒቶችን በየጊዜው አናላይሲስ እየሰራን በየጊዜው ኤስቲሜሽን እየሰራን መድኃኒት ግዥ የሚፈጸምበትና በዚህ አግባብ ልክ የኮሚኒቲ ፋርማሲ የማህበረሰባችንን እንባ የሚያበስበት ተግባር ሊሆን እንደሚችል አልጠራጠርም የሚል ሐሳብ አለ ዛሬ እንግዲህ እዚህ መቅደላ የተገናኘ ነው አንድ 3 ፕሮግራሞች ላይ እንድንገኝ በወረዳው የተደረገ ግብዣ መሰረት ነው እኛም ስንከታተላቸው የቆየናቸው ስራዎች አሉ አንዱ የማህበረሰብ አቀፍ መድኃኒት ቤት የመመረቅና ስራ የማስጀመር ፕሮግራም ነው ሁለተኛው ደግሞ ያው የወረዳው አስተዳደር እና የወረዳው ጤና ጥበቃ ጽፈት ቤት በጋራ በመሆን የጤና ጣቢያ የውስጥ አቅምን በማጠናከር የተገዙ የላቦራቶሪ ግብአቶችን ወይም ማሽኖችን እነሱንም እንዲሁ ስራ ለማስጀመር ነው እና ሶስተኛው ከዚሁ ጋር ታይዞ የተሞክሮ ልውውጥ ከተንታ ወረዳ አስተዳደር ጋር ከጤና ጥበቃ ጽፈት ቤት እና እዛ አካባቢ ያሉ ጤና ጣቢያ ባለሙያዎች እንዲሁም ከወረዳ ከመቅደላ ወረዳቻቸው ጋር የስፖርታዊ ውድድር ይካሄዳል የወዳጅነት ስፖርታዊ ውድድር ለነዚህ 3 ጉዳዮች ነው እንግዲህ ወደ መቅደላ ወረዳ የተገናኘ ነው ከየጤና ስራ ስናነሳ ያው የጤና ትልቁ በግብነት ተይዞ የሚሰራው የጤናን ሁለንተናዊ ተደራሽነት ወይም ዩኒቨርሳል ሄልዝ ከቨሬጅ አቺቭ የማድረግ ነው ያው እስካሁን እንዲያገር በመከላከል ላይ በርካታ ውጤቶች መከላከል መሰረት ተደርጎ በጤና በመከላከል መሰረት ባደረገው የጤና ፖሊሲያችን ላይ በርካታ ውጤቶች ተመዝግበዋል እናቶችና ህፃናት ጤናን በማሻሻል ተላላፊና ተላላፊ ያልሆኑ በሽታዎችን በመከላከል የህብረተሰቡን ጤና የማስጠበቅ እና የህብረተሰቡን የእድሜ ጣሪያ ከፍ የሚያደርጉ ስራዎች ተፈጽመዋል ህክምና ቁሳቁሶች በተለይም የላቦራቶሪ ግብአቶች አጠቃላይ የአገልግሎት ጥራትን ለመጨመር ያላቸውን ፋይዳ ለማየት እና አንዱ እንደ ዞን ከሌሎች ከክልል ጀምሮ በዞን አስተባባሪም በዞን አስተዳደርም ትኩረት ተሰጥቶት እየተሰሩ ካሉ ስራዎች አንዱ የኮሚኒቲ ፋርማሲ ነው ሌላው ጽዱና ማራኪ አካባቢ ነው እነዚህን መቅደላ አካባቢ ላይ ያለው ተሞክሮ ሌሎችም ይዘው
እንዲሰሩበት ለማድረግ ነው እዚህ የተገኘ ነው ማለት ነው።